ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። የዛሬው ባለ ታሪካችን እንዴት እንላለች እና የዛሬው ባለ ታሪካችን እና እህቶቼ በጣም ጥንቃቄ ልታረጉት የሚገባ ታሪክ ነው። እስከ መጨረሻ አዳምጡት። በጣም ይጠቅማቸዋል ብዬ አስባለሁ እና እቺ አንድ የሚያውቃት ጓደኛዬ የደረሰባትን አካፍላኝ እስቲ ለሚዲያ አውጪልኝ እህቶቼ ሰምቶ እኔ ከተጠቃው በኋላ ግን እነሱ ይማሩበት ብላኝ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ፋሚሊዎች ሰላም ናችሁ? እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እና ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እና ቪዲዮን እስከ መጨረሻ አዳምጣችሁ ሀሳብ አስተያየታችሁን አስቀምጡላት። በጣም ትፈልጋለች ከእናንተ ሀሳብ አስተያየታችሁን ትፈልጋለች። እና አንድ እህታችን ሳኡዲ ትሰራለች። ከዛ ስትሰራ ስትኖር እና ባልዮ ሴትያ ባል ማለት ነው ሁሌ መቶ ይላፋታል። ከዛ ስትኖር እየሰራች እዚህ ሰውዬ ሴትያ በወጣች ቁጥር ከሴትያ አብሮ ይወጣል። በአንድ ዞሮ መቶ እሷን እንትን ይላታል፣ ይላፋታል፣ ሁሌ ይለክፋታል። ከዛ ማውጫም ትፈልጋለች። ምንም ብትል መውጣት አልቻለችም። እዛው ስትኖር 1-2 አመቷን ጨርሳ ከዛ እሷም ወደ ሀገሯ ለመሄድ ትጠይቃለች። ከዛ ሀገርን እንትን ቢሮ ሜዳለው ብላ እንትን ሲጠይቅ ይከልክሏታል። መዳሟ የሚታውቀው ነገር የለም። ከዛ ሲኖሩ ቪዛ አሰሩላት። እንደገና ሁለተኛ ቪዛ ሰርታ እየሰራች ስትኖር ይሄ ሰውዬ እኔ አገባሻለሁ እና አብረን እንኖራለን ይላታል። ከዛ እሷ ምንም እያለች እምቢ እያለችም ምን እያለችም ከዛ መጨረሻ ላይ እሷን በፍቅር ትያዛለች። ሁሌ መጥቶ ይለክፋታል። መዳም በዚህ ስትወጣ እሱ በዚህ ይመጣል። እንዲህ የሆነች ትኖራለች። እና ቤቱ ውስጡ ካሜራ ነው። ሁሉም ቦታ ካሜራ አለ። እሱ ካሜራ ዘግቶ ይገባል። እና ቤቱ ደግሞ ፎቅ ነው። 12ኛ ፎቅ ነው። ዝም ብላ ወጣ መግባት አትችልም። ለመጥፋትም አይመቻትም። በሊፍት ነው ገብታ የምትወጣው። ከታች ያለው ሰው ሌላ ነው። ከዛ እንዲህ እየተቸገረች ስትኖር ይሄ ሰውዬ ሁሌ እየተላፋ ምን እያለ እሷንም በፍቅር ትያዛለች። በፍቅር ተይዛ እና ሀገር ቤትም ባል አላት፣ ልጆች አሏት። 2 ልጅ እናት ናት። ስትኖር ይሄ ሰውዬ እኔ አገባሻለሁ ብሎ ልጆችሽንም ታመጫለሽ ከፈለግሽ ሄደሽ ታያለሽ ልጆችሽን ብሎ ይሄ ሰውዬ ያስተማምናታል። እና እሷን በመጨረሻ ላይ በፍቅር ተይዛ ይሄ ሰውዬው አስተማምኖ እሺ ብላ ትኖራለች ከሱ ጋር። እና በውስጡ መዳም አታውቅም፣ አብሮ ይኖራሉ እነዚህ። ከዛ እኔ ሌላ ቤት ተከራይቼ ያወጣሻለሁ እያላት 3 አመት ሆናት። ከዛ በኋላ 1 አመት ይቀራታል። አሁንም ለሁለተኛው ቪዛ ማለት ነው። እየኖሩ አሁን ምን ይላታል? ይሄ ቤት ሌላ ቤት እየተሰራ ነው። ከዛ እሷን ይሄ ቤት ሽጬ እቺ መዳም መጀመሪያ ያለችዋ መዳም ማለት ነው አዲሱ ቤት ሊሄዱ ነው። ከዛ አዲሱ ቤት ከሄደን በኋላ አንቺ ይሳፈራለሁ ብለሽ ቲኬት ቆርጬ በቃ እንደምትሳፈሪ አርጌ ከቤት አውጣሻለሁ። አውጥቼ ሌላ ቤት ገዝቼ እዛ እንኖራለን። ይሄን ቤት ሽጬ ሌላ ቤት ላንቺ ገዛለሁ እና መዳም በአዲሱ ቤት ትገባለች። እንደዛ እያላት እሷም አምና በቃ ተጋብታለች በሁሉ ነገር።
እየኖሩ ከዛ ቤቱ አለቀ። ያኛው መዳም ቤቷን ሄዱ። ከዛ ነገ ዛሬ እያላት እየኖሩ እዛም እናት እንሳፈራለሁ ብለሽ ትወጫለሽ፣ ሌላ ቦታ ወስደሻለሁ እያላት እየኖሩ እሷ በቃ ታው እንደዚህ አይደለም እኔን መላበለኝ እያለችው ምን እያለች እየኖሩ 3ኛ አመት አልቆ ከዛ 4ኛው አመት ግማሽ ትደርሳለች። ምንም ነገር ሳያደርግላት ማለት ነው። ያ አላህ ያ ረቢ እህቶቼ ወላሂ በጣም ጥንቃቄ አድርጉ። ልጆቻችሁን ጥላችሁ አላማ የመጣችሁበትን አላማ ለምንድን ነው የመጣሁት? ልጆቼን ጥዬ ለምንድን ነው የመጣሁት? እዚህ ጋር እሷ አግብታ አሁን ይሄ ሰውዬ አግብታ ብትኖር አሁን ከዛ እዛ ያሉ ልጆች እንዴት ነው የሚሆኑት? ከማን ጋር ነው የሚኖሩት? እና እሱ አሁን እዚህ ካገባት ወደ ልጆቿ ልትሄድ ይሰጣታል። የማንን ልጅ ደግሞ እዚህ አረብ ሀገር አምጥታ ከባሏ ጋር ታኖራለች። በጣም ወላሂ አዳዲስ የምትመጡ ልጆች በጣም ጥንቃቄ አድርጉ። ከ1 2ኛ እና 3 አመት ላይ ያላችሁ ሰዎች በጣም ጥንቃቄ አድርጉ። በምንም ነገር ቢሆን የመጣችሁበትን አላማ አትርሱ። ለምንድን ነው የመጣሁት? እስቲ እዛ ስትመጡ ለምሳሌ ከባልሽ ጋር አስበሽበት ምን ብለሽ በምን ተሳስባችሁ ነው የመጣሽው? ልጆቼን ምን ይዤ ገብቼ ምን አርጌ እንዴት አርጌ አኖራቸዋለሁ ብለሽ ነው አስበሽ መጣሽው? እዚህ ጋር መተሽ በመጣሽበት 1 አመት ሳይሆን ሀሳብሽን የምትቀይረው። ኧረ በእናታችሁ በቃ ትንሽ አስቡ። በቃ በጣም ጥንቃቄ ልታረጉ ይገባል። ከዛ ይሄ ሰውዬ አብራት እየኖረ እየሸወዳት እየኖሩ ምን ያደርጋል? ቤቱ አልተሸጠም ጠብቂ እያላት እዛ ቤትም ከሄዱ ማለት ነው። አሁን በአሁኑ ወስድሻለሁ፣ ያን ቤት ሽጬ ሌላ ሊገዛት ተስማምቻለሁ፣ ያንን ቤት እየሸጥኩ ነው ምን እያላት ቪዛዋ ሊያልቅ ይቀርባል። የ2ኛ ቪዛ ማለት ነው። ግን እሷ በቃ ምን ልበላችሁ። ከዛ ይሄ ሰውዬ እዛ ከገቡ በኋላ አንቺ ኢጃዛ ሄዳለሁ ብለሽ ጠይቂ ይላታል። ከዛ ሌላ ቤት ወስድሻለሁ ነው በቃ እሷ ልትሳፈር ሳይሆን ባል ሚስት ሆኖ ሊኖሩ ነው ማለት ነው ያሰበችው እሷ። እሱ ግን የራሱ አላማ አለ። በህይወቷ እየተጫወተ ነው። ከዛ እኔ አርግዣለሁ ትለዋለች አርግዛ። ከዛ ይሄ እርግዝና 3 ወር እስከሚሆናት እየሰራች ስራ። ከዛ በኋላ በቃ እረፍት ሄዳለሁ ብለሽ ለመዳም ንገሪያት፣ እኔ ቲኬት ቆርጫለሁ ብዬ ሸውጄ ቲኬት ሳልቆርጥም እኔ ከቤት አውጥቼ ያንን ቤቴ ወስጄ አስገባሻለሁ፣ ልጃችን እንወልዳለን፣ ትወልጃለሽ፣ እዚሁ ትኖራለሽ እና እቃሽን ሰብስበሽ እንጣላን ከቤቱ ይላታል። እዚህ ጋር ልብ በሉ። በጣም ጥንቃቄ የምታረጉት ነገር እዚህ ጋር ልብ ልትሉ ይገባል። ከዛ ይሄ ሰውዬ እንደዛ ብለዋት እሷ እውነት መስሏት መዳሟን አስፈቅዳ ጠይቃ መዳም ከባሏ ጋር አውርታ እሺ ተባብለው ቀጠሮ ተይዞ እቃን ሰብስባ ምን ብላ ያላትን በቃ ያው እሷ ሀገር ለመግባት ሳይሆን ቤት ቀይራ ለመኖር ነው። ባላለኝ ብላለች። የ3 ወር እርግዝና አለባት። ከዛ ይሄ ሰውዬ ምን ያደርጋል? እቺ ከዚች መዳም ምንም የምታውቀው ነገር የለም። ከዛ ይሄ ቲኬት አልቆርጥም እኔ ሸውጄሽ ነው ከዚህ ቤት አውጥቼሽ ሌላ ቦታ አኖርሻለሁ ብለዋታል። የምን ማኖር? እሷ ሀሳቧ ምንም ነገር የተዘጋጀች ነገር የለም። እሷ ሌላ ቤት ልትቀይር ነው እንጂ ሀገር ገባለሁ አላለችም። እና መጨረሻ ላይ ይሄ ሰውዬ ምን ያደርጋል? ቲኬት ቆርጦ ምን ብሎ እሱ የራሱን ዝግጅት አድርጓል። እሷ ያላትን ቆራሌ ሰብስባ ሻንጣውን ይዛ ለመዳምን ሸወትኳት ብላ ይሳፈራለሁ ብላ
ከሰውየው ጋር ትጣለች። ይሄ ሰውየው እሷ በቃ በሀገሬ እገባለሁ ብላ አላማ የላት ምን አልገዛች ምንም ተዘጋጀችው። ያው አላማውን አፍርሰዋለች። መጀመሪያ ከኢትዮጵያ ስትመጣ ያላትን አላማ የመጣችበትን ነገር አፍርሰዋለች። ከዛ ይሄ ሰውዬ ቲኬት ቆርጦ ሌላ ቤት ወስጄ አኖርሻለሁ አላትን ሴትዬ። የ3 ወር እርግዝናውን አስይዞ ቲኬት ቆርጦ ወደ ኢትዮጵያ ሸኛት። እዚህ ጋር ልብ ልትሉ ይገባል። ወደ ኢትዮጵያ ሸኛት። ባዶ እጇን ግማሽ ፍቅሯን እዚህ ጥላ የሆዷን ልጅ ይዛ ወደ ኢትዮጵያ ገባች። እዚህ ጋር በጣም ጥንቃቄ ሊታረጉ ይገባል እህቶቼ። በተለይ እኔም አዲስ ነኝ፣ ግን በጣም ጥንቃቄ ሊታረጉ ይገባል። ለመጣችሁበትን አላማ አትርሱ። ለአላማችሁ ኑሩ። በቃ ለአላማችሁ ኑሩ። ለመጣችሁበትን አላማ ምንድነው የመጣሁበት? ለምንድነው የመጣሁት? አንቺ ስትመጪ ካንቺ ጋር አላማ የያዘው እኮ ባልሽ፣ አላማ የያዙ ልጆችሽ እኮ በአላማቸው ነው ያሉት። አንቺ ጋር ግን እዚህ ጋር መተሽ 1 2 ወር 3 ወር ሳሰሪ ሀሳብሽን ትቀይራለሽ። ኧረ በአላህ በጣም ጥንቃቄ ልታረጉ ይገባል። እና በተለይም አዳዲስ ልጆች እና ቻናሉ አዲስ ነው። ላይክ ሼር ኮፕሊንክ እና ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ለሁሉም እንዲደርስ አድርጉልኝ። እና ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። በጣም ትፈልጋለች። አሁን ያለችበት ሁኔታ ከባድ ነው። ሀገር ገብታ ወልዳ እየኖረች ነው። የፈረደበት ባሏ ምን ይመጣለታል? ተቀበለ ይላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።